የህይወት ጽዋዬ ጥንፍፍ ብሎ ሲያበቃ ሲቀር ባዶውን የቆየ ባዶ ዕቃ ሲበቃኝ በቃ ስባል ትንፋሼ ሲቆም በትግል ሲሸነፍ ተሟጦ ኃይል ሰው መሆኔ ቀርቶ አስከሬን ስባል ወቁልኝ ይህን ያህል ብቻ የገባኝን ያህል ሞክሬ ነበር ሰው ለመሆን ሰውነት በከፋበት ዘመን። አትዘኑ አታልቅሱ ጸሎትን ፍትሃትም አታድርሱ ስራዬን ያውቀዋል እሱ። የበደልኋችሁ ይቅር በሉኝ ቂም አትያዙብኝ። እንግዲህ መንገዱ አልቆ የኑሮ ጣጣ አልወርድ አልወጣ አላስቀይም አላስቆጣ ሬሳ ቢረግጡት የማይነሳ ሰው መሆን ሲያበቃ ሬሳ ተብዬ ስጠራ ሬሳ ብሎ ቢያለቅስልኝ ጥሩ ጥሩውን ቢያወራ ነው ብሎ ያላከበረኝ ነበር ብሎ ቢያሞግሰኝ ነው ብሎ የፈራኝ ነበር ብሎ ቢያጥላላኝ ሬሳ ሬሳውን ቢወድ ሬሳ ሬሳን ቢጠላ ምን ሊጠብቅ ምን ሊላላ። እኔን ተውኝ ባካችሁ አሻንጉሊት አታድርጉኝ ሬሳ ነው ብላችሁ እናንተም ናችሁ ትሆናላችሁ። ትንፋሼ ሲቆም ህይወት ከኔ ተለይታ መንገዱ ሲያልቅ ከኑሮ ጣጣ ሲፈታ ሬሳዬን በአማረ ሳጥን ውስጥ ከታችሁ በአበባ ጊጣችሁ መሬት በሊዝ ገዝታችሁ ድንጋይ በላይ ላይ ጭናችሁ ስራ ፈታችሁ ተሰብስባችሁ የባጤ ቆጡን ቀወጣጥራችሁ አትዳርጉኝ ለጭቆና እንደገና። መሬት አልነበረኝም በህይወቴ መሬት አልፈልግም አሁን በሞቴ አቃጥሉልኝ ሬሳዬን አመድ እስኪሆን አዋሽ ውስጥ ጨምሩልኝ አመዴን አመዴ ከአዋሽ ይቀላቀል ከዘመዴ እችን አትንፈጉኝ አደራ አመዴ እንኳን እንዲኮራ። ይህ ግጥም ፕሮፌሰር መስፍን ወልደማርያም ካሳተሙት ዛሬም እንጉርጉሮ ከተሰኘ የግጥም መድበል ላይ የተወሰደ ነው። ነፍሳቸውን በአጸደ ገነት ያኑርልኝ።